السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ባለፈው ኤስቲሲ ባንክ እንዴት እንደሚከፈት አይተናል። አከፋፈቱን ካየን በኋላ ኮሜንት ላይ ብዙ ጥያቄዎች ቪዛ ካርዱን እንዴት እንደምናገኝ እንዴት ጠለብ እንደምናረግ አሳየን የሚሉ ጥያቄዎች ነበሩና ዛሬ ጠለብ እንዴት እንደምናረግ የምናየው ይሆናል። ኤስቲሲ ባንክ እንገባለን። ልክ ኤስቲሲ ባንክ ስትገቡ ያው ኮድ ይጠይቃችኋል። መጀመሪያ ላይ እሱን ታስገባላችሁ። ከገባችሁ በኋላ በጣም ቀላል ነው። ከጎን ይታያችኋል እዚህ ጋር ሆም አካውንትስ ካርድስ ማርኬት የሚሉ አማራጮች አሉ። ካርድ የምትሏን እንነካለን። ከዛ በኋላ እንደዚህ ይመጣልናል። እዚህ ጋር በአረንጓዴ የተጻፈችዋን ክሬት ዩር ኤስቲሲ ባንክ እንነካለን። ከዛ በኋላ እንደዚህ አማራጮች ይመጡልናል። እኛ የምንፈልገው ፊዚካል ካርዱን ነው። እቺ ሁለተኛዋን እንነካለን። ሁለተኛዋን ከዛ በኋላ እንደዚህ ይመጣልናል። ከላይ አማራጮች አሉ። የመጀመሪያው ላይ እንዳለ የሆነና ከታች ሴሌክት ካርድ የምትሏን አንዴ እንነካለን። ከዛ በኋላ በዚህ ከመጣልን በኋላ ኮንቲኒው የምትሏን እንነካለን። ኮንቲኒው ምንም ማንን እዚህ ጋር ምን አድርገው ነገር የለም። እቺን እንነካለን። ከዛ በኋላ ካርዱ ላይ የሚጻፍላችሁን ስም ትመርጣላችሁ። አማራጮች አሉ። እኔ እንዳለው ይሁን። ከዛ በኋላ እቺን ቦክስ አንዴ እንነካለን። ከዛ ኮንቲኒው የሚለውን በአረንጓዴ የተጻፈውን አንዴ መንካት። ከዛ እንደዚህ አይነት አማራጭ ያመጣልናል። ይሄኛው ያው ያለንበት ቦታ ሎኬሽን ነው። እሱን ትመርጣላችሁ ማለት ነው። እንደዚህ ከመጣልን በኋላ እዚች ጋር ሰርች አድሬስ የምትላለች። ይህ ማለት ያላችሁበትን ቦታ ፈልጎ እዛው ያላችሁበትን አውቶማቲካሊ ክሊክ ያደርግላችኋል ማለት ነው። እቺን አንዴ እንነካለን። ከዛ በኋላ እንደምታዩት መርጧል። ከዛ ኮንቲኒው እቺ በአረንጓዴ ያለችዋን ከዛ በኋላ አሁንም ኮንቲኒው ያው ራሱ መጀመሪያ መርጦ ስላስገባልን ከታች ኮንቲኒው እንላለን። እቺ እዚህ ጋር ሲቲ የምትለዋን እዚህ ጋር እንሞላለን። እንዲህ ከመጣለን በኋላ እዚህ ሁሉንም ይመርጥልንና ሲቲ የምትለው እዚህ ጋር አለች። እሷን ትመርጣላችሁ ማለት ነው። እንደዚህ እንዳሁኑ ነክታችሁ መጻፍ ትችላላችሁ። እንደዚህ ትመርጣላችሁ። ከዛ በኋላ ኮንቲኒው ይህን ይመስላል። ያው አሁን ሙሉ እንትኑን ስታተሱን አምጥቶልናል። ኮንፊርም ነው የምንለው ከስር ያለው ነፃ ነው። እንግዲህ በነፃ ነው የምናስመጣው። ያው ካርድ ፊ ፍሪ ነው ይላል። ምንም ፊ የለውም። ስለዚህ ኮንፊርም እንላለን እዚህ ጋር። አሁን ማረጋገጫ እንግዲህ እንትን ቬሪፊኬሽን ኮድ ይመጣልናል። እሱን አንስተን ሜሉን እንነካለን። የሚነግሩንን ቁጥር To proceed, please press 0. To cancel, press 7. Thank you. እንደዚህ ደውለው ቁጥሮችን እንድንነካ ይነግሩናል። ከዛ በኋላ ኮንፊርሜሽን ኮድ ይመጣልናል። እንግዲህ ኦቲፒ ከዛ እሱን አለው እንላለን። ከዛ ኦቲፒ ኮዶችን ካስገባን በኋላ ደን እንላለን። እዚህ ጋር ያው እንደምታዩት ካርዱን ኦርደር አድርገናል። ይሄን ይመስላል ካርዱም ይመጣልን። እንግዲህ ሲመጣልን ይደውሉልናል። አሁን ይሄ አክቲቬትድ ካርድ ነው።
በእንደዚህ አይነት መልኩ ቪዛችሁን ወይም ካርዱን ጠለም ማድረግ ትችላላችሁ። ልክ ሲመጣ ይደወልላችኋል፣ ቴክስት ምናምን ያደርጉላችኋል፣ ወይም ደግሞ አፑም ላይ ገብታችሁ መከታተል ትችላላችሁ። ይህን ይመስላል እንግዲህ ሲመጣ አክቲቬት እንዴት እንደሚደረግም የምናይ ይሆናል። አፑ ላይ እየገባችሁ እዚህ ጋር ቼክ ማድረግ ትችላላችሁ። ፎሎ አፕ ማድረግም ትችላላችሁ። እዚህ ጋር ይመጣላችኋል። ካርዱን እንደዚህ አድርገን ማዘዝ እንችላለን። አሁን ባየነው መንገድ በቀላሉ ካርዱን እንደዚህ አድርገን ማዘዝ እንችላለን። ካርዱ ደግሞ ካዘዝን ቢያንስ ከ3 ቀን ወይ ይቆያል። ራሳቸው ቤት ድረስ ነው የሚያመጡት። 3 ቀን ወይም ደግሞ 4 ቀን፣ በቃ 1 ሳምንት ቢቆይ 5 ቀን እንደ ሁኔታው ነው። ቶሎም ሊመጣ ይችላል እና ይደውላሉ። ቀጥታ ነው የሚደውሉት። ከዛ በኋላ ካርዱ ሲመጣ እንደዚህ ነው የሚሆነው። ካርዷን ኢንአክቲቭ ትላለች። አሁን እዚህ ጋር ያለችው እቺን አሁን ካርዱን ካመጡልን በኋላ አክቲቭ ማድረግ አለብን ማለት ነው። ለምንድነው ካርዱን አሁን ለምሳሌ ተስዊቅም ሱቅም ለማድረግ ማንኛውም ነገር ግዢ ለማድረግ ለማንቀሳቀስም እንትን ባላንሱን ማለት ካርዱ ላይ ያለውም ማለት ነው። በካርዱ ለመጠቀም ቢያንስ አክቲቭ ማድረግ ይኖርብናል። ስለዚህ ከመጣ በኋላ አክቲቭ እናደርገዋለን። እሱንም አሳያችኋለሁ። ሌላው ደግሞ ምንድነው እንትን ከላይ ነው የሚሆኑት። አንዳንዴ እንትኑ አፕዴት ሲደረግ ከታች ነበር። እነዚህ አካውንት፣ ትራንስፈር፣ ካርድ እነዚህ እንደዚህ ሊሆኑ ይችላሉ። አፕዴት ስታደርጓቸው ምንም ችግር የለውም። ካርዱን ለማግኘት ካርዱ ጋር ነው እና ካዘዘን በኋላ ይመጣል። ከመጣ በኋላ እንደዚህ ይሆናል። ኢንአክቲቭ ነው ይላል። ከዛ እንዴት አክቲቭ እንደምናደርግ እሱንም አሳያችኋለሁ። አሁን እናንተ ቀጥታ እንትን ጠለብ ታደርጋላችሁ። የቤት ድረስ ነው የሚያመጡት። ይደውላሉ። ሲደውሉ ስልክ ማንሳት ማንኛውም የተለየ ቁጥር ስለሚሆን እና ሲደውሉ ስልክ ማንሳት ከዛ መቀበል ነው እና በጣም በቀላሉ እንደዚህ አድርጋችሁ ቤታችሁ ድረስ ካርዱን ማስመጣት ትችላላችሁ። አክቲቭ አደራረጉን ደግሞ የምናይ ይሆናል። በጣም ቀላል ነው። እሱንም ኢንሻአላህ እናያለን። ይሄን እንደዚህ አድርገን መስራት እንችላለን። ይሄን ይመስላል። መልካም ጊዜ